ከ08/2018 ዓ.ም ጀምሮ ባለው ረጅምና እልህ አስጨራሽ ሂደት ውስጥ በርካታ ስልታዊ ማነቆችና አሰራርን ያላከበሩ ችግሮች ባጋጠሙ ወቅት ሂደቱ እንዳይበላሽ በማሰብ ጉዳዩን ወደ አደባባይ ከማውጣት ይልቅ ለኮሚሽኑ ምክር ቤት ቅሬታዎቻችንን በተደጋጋሚ ያቀረብን ሲሆን በአካልም ከኮሚሽኑ ከፍተኛ አመራሮች ጋር በመወያየት የማረሚያ ሀሳቦችን አቅርበናል። በርካታ ችግሮችንም በዚሁ መንገድ ይፈታል። እንደ ማሳያ አንዳንድ በኤክስፐርትነትና በአስተባባሪነት ስም በኮሚሽኑ የተመደቡ አካላት በምክክሩ ሂደት ያንጸባረቁት የነበረው ግልጽ ወገንተኝነትና የተዛባ አካሄድ በጽናት እየተከላከለ ሂደቱ ሀገራዊ ተስፋ እንዳያስከስር በሚል እምነት እስከ ፍጻሜው ለማድረስ ከፍ ያለ ዋጋ ከፍለን እንደ ኢዜማ ሀገራዊ ምክክሩ በይፋ ከተጀመረበት ዕለት አንስቶ እስከተጠናቀቀበት ድረስ በከፍተኛ ሀገራዊ ኃላፊነት ንቁ ተሳትፎ ስናደርግ የቆየን ሲሆን ችግሮች ተከስተዋል ብለን ባመንበት ጊዜ ሁሉ ለኮሚሽኑ የእርምት እርምጃ እንዲወስዱ በማሳሰብ እና መተግበራቸውን ጭምር በመከታተል ሂደቱ ትርጉም እንዲኖረው የበኩላችንን አስተዋጽኦ ተወጥተናል ብለን እናምናለን። በምክክሩ ማጠናቀቂያ ዕለት ማለትም ነሐሴ 13 2018 ዓ.ም ለሁሉም የሥራ ቡድኖች ለ4000 ተመካካሪዎች የስምንቱንም አጀንዳዎች ምክረ ሀሳቦች በንባብ የቀረቡ ሲሆን ኢዜማ በስምንቱ የምክክር ቡድኖች በጥቅሉ ተመካካሪዎች በውይይት አጎልብተውት በሙሉ ድጋፍ ፈርመውበት ለጠቅላላ ጉባኤ ያቀረቧቸውን ምክረ ሀሳቦች ብቻ የሚቀበላቸው መሆኑን እንገልጻለን። በአጠቃላይ ሀገራዊ ምክክሩ የነበረው ሂደት ከነጉድለቶቹ ቢሆን እንደ መልካም ጅምር የምንወስደው ወደፊትም በሀገራችን ያሉትን ቀሪ ችግሮች በተመሳሳይ ከጠመንጃ አፈሙዝ ውጭ በሆነ መልኩ በጠረጴዛ ዙሪያ ብቻ መፍታትን ልማድ እንድናዳብር አዲስ በር የሚከፍት መልካም ጅማሬ አድርገን ወስደናል። የምክክር ሂደቱ የመመካከሪያ ምዕራፉ ቢጠናቀቅም የሂደቱ ወሳኝ ምዕራፍ የሆኑት በኮሚሽኑ የመጨረሻው ምክረ ሀሳቦች ለመንግስትና ለሕዝብ የሚቀርቡበት ሂደት እንዲሁም የትግበራ ምዕራፍ ገና ይቀራል። እነዚህ ሁለት ዋና ምዕራፎች በጥንቃቄ እንዲያዙ ኢዜማ የሚከተሉትን 5 ማሳሰቢያዎች ለመስጠት ይወዳል። አንደኛ፣ ሀገራዊ ምክክር ኮሚሽን ለመንግስትና ለሕዝብ የመጨረሻ ምክረ ሀሳቦችን በሚያቀርብበት ወቅት በአጠቃላይ የምክክሩን መንፈስ ለተመካካሪዎች በንባብ የቀረበውን የመጨረሻ ምክረ ሀሳብ ብቻ ባከበረ መልኩ እንዲሆን። ሁለተኛ፣ ኮሚሽኑ በተመካካሪዎች የቀረቡትን 400 ምክረ ሀሳቦች ለሕዝብ ይፋ እንዲያደርግ። ሶስተኛ፣ በምክክሩ ሂደት ከጥቃቅን ቡድኖች ጀምሮ ያደረግናቸውን የውይይቶች ቃለ ጉባኤዎች በማገናዘብ እንዲከወን እንዲሁም በማቋቋሚያ አዋጁ መሰረት የምክረ ሀሳቦቹን አፈጻጸም እንዲከታተል። አራተኛ፣ መንግስት ሀገራዊ ምክክሩ ሂደት ውጤታማ የሚሆነው የቀረቡት ምክረ ሀሳቦች ሙሉ በሙሉ ተግባራዊ ሲደረጉ እንደመሆኑ አፈጻጸሙ ከተገቢው ጊዜ በላይ እንዳይወስድ በፍጥነት እንዲፈጸም እንዲያደርግ። አምስተኛ፣ የሀገራዊ ምክክሩ ምክረ ሀሳቦችን አተገባበር የሚከታተል ገለልተኛና ህጋዊ አካል እንዲቋቋም እንጠይቃለን። በመጨረሻ ሀገራዊ ምክክሮችን በማድረግ ልዩነቶቻችንን በሰላማዊ መንገድ ለመፍታት የምናደርገው ሂደት ተጠናክሮ መቀጠል ያለበት መሆኑን በዚህ ረጅም ሀገራዊ ምክክር ውስጥ የተስተዋሉ የሂደት ጉድለቶች ቢኖሩም እንኳ በመጨረሻ የመጣ ውጤት የሚያበረታታ ተስፋ ሰጪና የመመካከልን አስፈላጊነት በጉልህ ያሳየ እንደ ሀገር በጣም ጠቃሚ እንደ ፓርቲ ብዙ የተማርንበት መሆኑን ለመግለጽ እንወዳለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ነሐሴ 20 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ